ኢኮኖሚና ግብር የተሰኘው መርሃ ግብራችን አሁን ይጀምራል። በዚህ ዝግጅት ውስጥ ግብር ነክ ጉዳዮች የሚዳሰሱበትና የሚተነተኑበት ብሎም መፍትሄዎች የሚጠቆሙበት ይሆናል። ጤና ይስጥልኝ ተከታታዮቼ፣ በቅድሚያ የከበረ ሰላምታ ይድረሳችሁ። ሰለሞን እባላለሁ። በአሜሪካን ሀገር ቨርጂኒያ ስቴት ውስጥ ነዋሪ ነኝ። የምጣኔ ሀብትና ማህበራዊ ሳይንስ ተማሪና ተመራማሪ ነኝ። በዚህ አጭር ዝግጅት ወይንም መልእክት ውስጥ አንድ አስፈላጊና አንገብጋቢ ርዕሰ ጉዳይ ይዤ ነው የመጣሁት። በኢኮኖሚያዊ ኑሮአችን ውስጥ አንዱ አንገብጋቢ ሆነው ከሚነሱ ጉዳዮች ውስጥ ግብር ነው። ግብር ከጽንሰ ሐሳቡ ጀምሮ እስከ ተግባራዊነቱ ግልጽ ያልሆነ መግባባት እስከሌለ ድረስ ምንጊዜም ችግሮች መነሳታቸው አይቀርም። ከምጣኔ ሀብት ትንታኔ አንጻር የተለያዩ ፖሊሲዎች፣ መንገዶች አሉ። በሀገራችን ከማያቸው በውጥረት የተሞሉ የግብር ውጣ ውረዶች አንጻር ከግብር ከፋዩም ከግብር ሰብሳቢው ማለትም የመንግስት አካል አካባቢ መነሳት ያለባቸው የጋራ ውይይቶች መኖር አለባቸው ብዬ አምናለሁ። ለምንድን ነው? ስለ ግብር ጽንሰ ሐሳብና አተገባበር አሁንም ግልጽ ያልሆኑ ትክክል ያልሆኑ መንገዶች በደንብ መብራራትና መቀመጥ አለባቸው። ለህዝባዊ መድረክም ቀርበው ውይይት ሊደረግባቸው ይገባል። በተለይ በዚህ ዘርፍ ላሉ ምሁራኖች ጥሪ የማቀርበው በዚህ ዙሪያ መዋየት ያሉብን ጉዳዮች አሉ። ይሄ ምሁራዊ ትንታኔን የሚጋብዝና ለተራው ህዝብ ደግሞ በሚገባው መልኩ የምናዘጋጅበት የምናቀርብበት መንገድ ሊኖር ይገባል። ምክንያቱም በዚህ መካከል ግልጽ ካለመሆን የሚከሰቱ ችግሮች በህዝብና በመንግስት መካከል አለመግባባቶችንም ይፈጥራል። ዜጎችም ወይንም የአንድ ሀገር ነዋሪዎች በሚከፍሉት ግብር ላይም ያላቸው እምነት በጣም የተመናመንና ያለ አግባብ የሆኑ ችግሮችም ሲፈጠሩ እናያለን። ስለዚህ በዚህ አጭር መልእክት ውስጥ አንድ ርዕሰ ጉዳይ ላይ ያተኮርኩበት ምክንያት እጅግ አስፈላጊና ወቅታዊ በየዓመቱም በተደጋጋሚ የሚነሱ ነገሮች ናቸው። ከግብር አንጻር ከግብርም ጋር ተያይዞ የዋጋ ንረት ወይም የኑሮ ውድነት የሚያስከትል የዋጋ መጨመር፣ አጠቃላይ የዋጋ መጨመር ማለት ነው። ከመንግስት በጀት፣ ከገንዘብ ዝውውር፣ ከነዚህ ጋር ተያይዞ ግልጽ ውይይቶችን ማድረግ ያስፈልጋል። በምጣኔ ሀብት ባለሙያዎች መካከልም ልዩነቶችም አሉ። የተለያዩ አመለካከቶች አሉ ስለ ግብር አሰባሰብ። በእውነት ግብር ለምንድን ነው የሚሰበሰበው? ግብርስ ምንድን ነው? ምክንያቱ ምንድን ነው? ዓላማው ምንድን ነው?
የሚሉ ጉዳዮች በደንብ ተነስተው ሙያዊ ትንታኔና መሰረታዊ ግንዛቤ ሊያዝባቸው ይገባል። እኔ ከምረዳቸው የተለያዩ አመለካከቶች መካከል በአብዛኛው የሚነሱ ጉዳዮች ግልጽ ካለመሆናቸው የሚነሱ የጽንሰ ሀሳብም መረዳት እንዲሁም አተገባበርም ችግር ናቸው። ስለዚህ የተለያዩ የግብር አይነቶች በነዋሪው ላይ ወይንም በዜጎች ላይ ሲጣል በምን ምክንያት ምን አይነት ኢኮኖሚያዊ ችግሮች ያስከትላሉ፣ ዜጎችንስ እንዴት ይነካሉ የሚለውንና ግብር አሰባሰብ ራሱ ስናነሳ ለምንድን ነው ግብር የሚሰበሰበው? ምክንያቱ ምንድን ነው? ግልጽ ነገር መታወቅ አለበት። ለምንድን ነው የሚሰበሰበው? መንግስት ግብር ሰብስቦ ወጪውን ለመሸፈን ነው ይባላል። በሌላ በኩል ደግሞ አንድ ትልቅ ጥያቄ የምናነሳው ነገር አለ። ገንዘብ የሚታተመውና የሚሰራጨው በአንድና አንድ አካል ብቻ ነው፣ በመንግስት። ህዝብ በመረጠውና ባስቀመጠው መንግስት ስልጣን ተሰጥቶት በህግ የተደገፈ ስልጣን ኖሮት ነው ገንዘብ የሚታተመውና የሚሰራጨው። የበጀት ጉድለት ስንል፣ የመንግስት ወጪ ስንል ከዚህ ጋር ተያይዞ እንዴት ነው መነሳት ያለባቸው? በጣም ግልጽ የሆኑ ትንታኔዎች መኖር ይገባቸዋል። አንድ ወቅት ላይ የተጀመረ ፖሊሲ ለረጅም ጊዜ ምንም ሳይታይና ሳይፈተሽ እንዲሁ ሲኖር ከጥቅሙ ጉዳቱ እያመዘነ የሚመጣበት ሁኔታዎች አሉ። እኔ አንድ የምጣኔ ሀብት ተማሪም ተመራማሪም ታክስ ወይንም ግብር የምንለው ነገር በጣም በከፍተኛ ደረጃ መቀነስ ያለበት፣ አንዳንድም ቦታ ላይ ከናካቴው ግብር መኖርም የለበትም የሚልም አቋም ከሚያራምዱት ውስጥ አንዱ ነኝ። ምክንያት አለው፣ በጣም በቂ ምክንያትም ስላለው ነው። ይሄ ሰፊ ትንታኔ የሚፈልግ ነው። ለህዝቡም መረዳት የሚገባው ነገር ስላለ ነው። መንግስትም የሚጠቅሙት ነገሮች አሉ። ይሄንን ነገር በግልጽ ከመረዳት ሊጠቅመው የሚችለው ብዙ ነገሮች አሉት። ምክንያቱም መንግስት ከህዝብ ተለይቶ መኖር ስለማይችልም ሁለቱም መጠቃቀም ያለባቸው፣ መግባባት ያለባቸው ጉዳዮች መኖር አለባቸው። ስለዚህ በግብር ዙሪያ ግልጽ የሆነ ነገር ለመረዳት ለማወቅ እኔ በተለይ በዚህ ዝግጅት ከግብር ከፋዩ ጎን በመሆን ይሄ ጉዳይ ሰፊ ውይይት ሊኖረው ይገባል። ግብር ከፋዩ ግብር አስከፋዩን ሰብስቦ በዚህ ዙሪያ ውይይት እንዲያመቻች ያስፈልጋል፣ መረዳት ያስፈልጋል። ከዚህ ጉዳይ ጋር በተያያዘ የተለያዩ በዚህ ዘርፍ ትልቅ ጥልቅ እውቀት ያላቸው ምሁራኖች የሚሉትንም ሀሳብ በአግባቡ ሰምተን ውሳኔ ላይ ለመድረስም ያስችለናል። ብዙ ግብዓቶችን እናገኛለን። አሁን ያለው የግብር አከፋፈልና ስለ ግብር ያለው ግንዛቤ በመንግስትም አካል ቢሆን በፍጹም የሚጎሉት ነገሮች አሉ። ግልጽ ያልሆኑ ነገሮች አሉ። ያልተረዱም አሉ። ወይንም በመረዳትም ፖሊሲውን ለመተግበር ወደኋላ የሚይዛቸው ነገሮች ወይንም ተጽዕኖ የሚያደርግባቸው ነገሮች አሉ ብዬ አስባለሁ። በተለይ ብዙ ግብር የሚከፈሉ ግብሮች አላስፈላጊዎች የሚሆኑበትም አጋጣሚዎች አሉ። ይህንን እንዴት እንረዳለን? እንዴት መቅረፍ እንችላለን? ያለውን ችግር እንዴት መቅረፍ እንችላለን ከሚል አንጻር ግልጽ የሆነ ውይይት ለማድረግ በደንብ መግባባት የሚፈጠርበትን ነገር ለማምጣት በግብር ከፋዩ በግብር ሰብሳቢው የጋራ ውይይት ላይ መነሳት ያለባቸው ጉዳዮች አሉ። ለዚህም መድረኮች፣ ውይይቶች፣ ትምህርቶች መቅረብ አለባቸው ብዬ ከሚያምኑ
ግለሰቦች አንዱ ነኝ። ስለዚህ በተለይ ለግብር ሰብሳቢው ሆነ ለግብር ከፋዩ እጅግ ጠቃሚ የውይይት መድረክ ሊሆን እንደሚችል በሙሉ ልብ እተማመናለሁ። ለዚህ ዝግጅት በጎ ፈቃደኝነትና ተግባራዊነት ሁሉም መስማማቱ ካለበት ከውይይቱ ሁላችንም አትራፊዎች እንሆናለን ብዬ ሙሉ በሙሉ እተማመናለሁ። ስለዚህ ይሄንን ጠቃሚ ውይይት ለማድረግ በተለይ ከግብር ከፋዩ አንጻር ይሄንን ዝግጅት በመድረክ ላይ ለውይይት አመቻቹ ለመቅረብ ዝግጅት ለማድረግ ስፖንሰር አድራጊዎች ወይም ደጋፊዎች እንዲኖሩን እንፈልጋለን። ዓላማው ግብር ከናካቴው ለምንድን ነው የሚሰበሰበው? ምክንያታዊ ኢኮኖሚያዊ ትንታኔው ግልጽ መሆን አለበት። ምን አይነት የተለያዩ የፖሊሲ አማራጮችስ አሉ? እንደ አንድ ግብር ከፋይ ዜጋ ይህን መጠየቅና ለውይይት ማቅረብ መብትም ነው ብዬ ስለማምን ነው። ስለዚህ ግብር ከፋዩን የሚጋብዘው ወይንም የሚጠይቀው ወይንም ማስተላለፍ የሚፈልገው መልእክት ቢኖር ይሄንን ስለ ግብር የሚመለከት ጉዳይ መድረክ ላይ ለውይይት ለማቅረብ ዝግጅቱን የሚያዘጋጅ የሚያቀነባበር ስፖንሰር አድራጊ ድርጅቶች እንዲኖሩን እንፈልጋለን። ከዛ በዚህ ዙሪያ ያሉ ሀሳቦች ከምሁራኖች ትንታኔ ጎን ለጎን የተለያዩ አገሮችን ልምድን በማካተት እንዴት እንደነበረ ታሪካዊ አመጣጡን የሚመለከት ስለ ግብር ብዙ ግንዛቤዎች እንድንፈጥር ያስፈልጋል። ስለዚህ ይሄንን መድረክ ለማመቻቸት ፈቃደኛ ሆናችሁ ስፖንሰር ማድረግ የምትፈልጉ ሁሉ ስፖንሰር እንድታደርጉን በክብር እንጠይቃለን። በጣም አስፈላጊና ትልቅ ግብዓት ሊሆን የሚችሉ ሀሳቦች የሚሸራሸሩበት እንዲሁም ትልቅ መፍትሄ ሊመጣበት የሚችል አጋጣሚንም የምንፈጥርበት ነው ብዬ አምናለሁ። ስለዚህ ይህንን ዝግጅት ለማመቻቸት ወደፊት ምን አይነት መድረኮች ይኖሩናል የሚለውን ነገር እስከምንመጣበት ለጊዜው ይህንን ፕሮግራም በዚሁ እዘጋለሁ። መልካም የስራ ቀን ይሆንልን ብዬ